አምባችን የተባለ ማን ነው ብለን የመጨረሻ ወደ ህይወታችን በደንብ ለውጠን ጽኑ አምባ ማን እንደሆነ ሆኗል። ከህይወት ወጥቷል። ክርስቶስ እንዲያመልክ ሆኗል። አሁን በቲክቶክ ውስጥ ገብቶ ቲክታክ ታዋቂ ለመሆን ብቻ ታዋቂ እውቀት ሳይሆን ታዋቂ ለመሆን ጥረት የሚያደርግ ትውልድ ማለት ነው። አካባቢ ያለው ገንዘብ ይገኝ በዚያ ጥረት ያደርጋል። አሰራም እንዴ ስራ ከፍ አድርገህ ሱሪ ታጥቀህ በቃ ቲክታክ ላይ ሱሪን ዝቅ አድርገህ ከምታመሽ ሱሪን ዝቅ አድርገህ ኑሮችን አርባ እውነቴን ነው። ለሀብታም ለመሆን ማለት እረስ ቆፍር ቀንበር ከታምታለህ ያልተነቀማት። ለማንኛውም ጽኑ አምባችን ምንድነው የሚለው እናያለን ማለት ነው። የመጀመሪያ ነው የሚገኘው የሚለው ነው የምናየው። ሁለተኛው አምባ በምን ይጠበቃል ብያለሁ? በሶስት ነገር በበር ይጠበቃል፣ በድር ይጠበቃል፣ በላባ ይጠበቃል። እናየዋለን። መጨረሻ ላይ አምባ የተባለው ማን ነው የሚለው እናያለን ማለት ነው። ይህን ኃይለ ቃል የት ነው የምናገኘው ብለን ስንመለከት ቦታውን አልነገርኳችሁምና ጌታችን ከሁለት ባህሪ አንድ ባህሪ፣ ከሁለት ግብር አንድ ግብር፣ ከሁለት ፈቃድ አንድ ፈቃድ ሆኖ በዚህ ዓለም በሕይወተ ሥጋ 3 ዓመት በተለይ 3 ዓመት እየተመላለሰ በሕይወተ ሥጋ እያለ ያስተማረ ወንጌል ይባላል። ወንጌል ይባላል። ወንጌል የተባለው ለምንድን ነው ሲባል ወንጌል ማለት የምስራች ማለት ነው። ወንጌል ብሂል በልሳነ ጽርዕ ዘበትርጓሜው ስብከት ይላል። በጽርዕ ቋንቋ ወንጌል ማለት የምስራች ማለት ነው። ለምንድን ነው የምስራች የተባለችው ወንጌል ብለን ስንመለከት ሞተ ሥጋ ሞተ ነፍስ ከአዳም ልጆች ላይ ስለጠፋ አንድ፣ ሁለተኛው አዳም እንደዳነ ስለምትናገር፣ ሶስተኛው ጥንተ ጠላታችን ከገነት ያስወጣን ዲያብሎስ በአደረው ጨለማ ተጠቅሎ ወደ እንጦርጦስ እንደወረደ እንደተጣለ ስለምትናገር፣ አራተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሞትን ድል አድርጎ እንደነገሰ የምትናገር ስለሆነ የምስራች ተብላለች ማለት ነው። ሰማችኋል? ስንት ነገር ነገራችሁ? አንደኛ ምንድን ያሏችሁ? የምስራች ተባለችበት ሞተ ሥጋ ሲበሉ ሞተ ሥጋ ወርሲ ሞተ ነፍስ እንደጠፋ ስለምትናገር፣ ሁለተኛ አዳም እንደዳነ ስለምትናገር፣ ሶስተኛ ወልደ እግዚአብሔር እንደነገሰ ስለምትናገር፣ አራተኛ ዲያብሎስ ከክብሩ ተዋርዶ ባደረው ጨለማ ተጠቅሎ ወደ እንጦርጦስ ለአንዴና ለመጨረሻ እንደተጣለ ስለምትናገር ማለት ይህ በሕይወተ ሥጋ እያለ ያስተማር ማለት ከሞተ በኋላ ተነስቶ ለ40 ቀን ያስተማረው ትምህርት አለ። ቁጥሩም ከአዲስ ኪዳን ነው። እሱ ምን ይባላል ሲባል ኪዳን ይባላል። ኪዳን ማለት ምን ማለት ነው ሲባል ደግ ነገር ማለት ደጉን ነገር ሁሉ መጽሐፍ ምን ይለዋል ሲባል ኪዳን ይለዋል ማለት በጎውን ነገር ደጉን ነገር ደግ ነገር ማለት ሲባል ታላቅ ማለት ደገኛው ጌዴዎን፣ ደገኛው ዘካርያስ፣ ደገኛው ዕንባቆም ካለ የመጀመሪያው ታላቁ ሽማግሌው ማለት ደገኛ ነገሩ ሁሉ ኪዳን ስል ለምንድን ነው ደገኛ ነው ሲባል ከሞተ በኋላ ተነስቶ ስርዓተ ቤተክርስቲያንን አጠቃላይ ምስጢረ ደገኛ ማለት በዚህ ትምህርት ላይ የመጀመሪያው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ፣ ሶስተኛው ምስጢረ ጥምቀት፣ አራተኛው ምስጢረ ቁርባን፣ አምስተኛው ምስጢረ ትንሣኤ ሙታን የሚናገር ስለሆነ ደገኛ የሃይማኖት ነገር ብቻ የሚነገርበት ስለሆነ ደገኛ ይባላል። ሐዋርያው ቅዱስ ጳውሎስ ይህን ነገር እንዲህ ብሎ ያልፋል። የአብርሃምንና የጌታችን የመድኃኒታችን የእግዚአብሔርን ነገር እየተናገረ መጥቶ የጌታችን የመድኃኒታችን የኢየሱስ ክርስቶስን ነገር እየተናገረ መጥቶ እብልን ከዝንቱ ኪዳን ጽኑ ውእቱ ዘእምኀበ እግዚአብሔር፣ ይህ ከእግዚአብሔር ዘንድ የሚደረግ ደገኛ ነገር የጸና ነው ይላል። ውል ማለት ስለዚህ ኪዳን ይባላል። የሚገኘው ከዚህ ቦታ ማለት ኪዳን ከሚባለው ኪዳን በሁለት ይከፈላል ማለት በነገራችን ላይ ኪዳንን ሲያስተምር ሁለት አይነት ጥያቄዎች ቀርበዋል። አንደኛ በሞቱ ጊዜ ያልተለየች በመከራዋ ጊዜ ያልተለየች 6666 ግርፋት ሲገረፍ ስትከታተል የነበረች ማርያም መግደላዊት ናት። የመጀመሪያው አንተ ልታደርግ ነው። ስለዚህ
ምን ያስፈልጋል? የሥርዓተ ቤተክርስቲያን ነገር አስፈላጊ ነው። ካረግ ቤተክርስቲያን በምን ትተዳደራለች? ጥያቄ ያቀርባለች ማለት ነው። እናቶች ቀደም ያሉ እናቶቻችን ጠንካራ ብስል በሃይማኖታቸው የበሰሉ አስተሳሰባቸው ምድራዊ ሳይሆን ሰማያዊ የሆነ አርቀው የሚያስቡ አርቆ ሀሳቢ ማለት ስለ ምድራዊ ማለት አይደለም፣ ስለ ሰማያዊ ነው። ስለዚህ ጥያቄውን ያቀረበች ናት። በሁለተኛ ደረጃ ቤልዜሪ ቤልዜራ፣ ሜልቴሪ ሜልቴዳ የሚባሉ የክርስቶስን ሞቱን 6666 ግርፋት እንደተገረፈ በድርሳነ ማኅየዊ ላይ ከሐዋርያት ጋር ሆነው የጻፉ ናቸው። እነዚህ ጸሐፊያን ናቸው። ነገራቸው እናንተ ቲክቶክ ተቀምጣችሁ የምትጽፉት ገሌ ሞተ ገሌ አለቀ እንደዚህ ሆነ ማን ሞቱ ስለ ክርስቶስ የሚጽፉት ሚዲያዎች ናቸው። የቅዱሳንን በዓለ ተሐውሶ መታሰቢያ ቃናቸውን በረከት አገኛለሁ የሚጽፉ ጥቂት ሰዎች ናቸው። ሌላው አገር የሚያተራምስ ራሱን ተተራምሶ ከአይምሮ የሚመነጭ በአጠቃላይ ይሁዳዊ ሀሳብ በቃ ሁልጊዜ ማለት ታዲያ እነዚህ ጥያቄውን አቀረቡት። በዚህ መልኩ ኪዳን አስተማሩ። በኋላ ግን ምን አደረጉት? በሁለት ክፍል ነው የተከፈለው። ጸሐፊያን አመጡ እንዲጽፉ፣ ኪዳኑ የሚጽፉ ሶስቱን ባለሟሎችን ካገባ በኋላ እንድርያስን አወጣ፣ ያዕቆብን አወጣ። ቶማስ ቁም ጻፊ ስለነበረ ቶማስን አገባና ይህን ጻፈ። 372 አዲስ መካከል ይህንን ዙረው የሚያስተምሩ ኪዳንን ብቻ ዙረው የሚያስተምሩ ማን መረጠ ሲባል ዶስቲኖስ፣ ሞጊኖስ፣ ሲላስ፣ አቂላስ የሚባሉ አራቱን ደቀ መዛሙርት ኪዳንን አስተምረዋል። ኪዳን ቁጥሩ ከአዲስ ኪዳን እንዴት አናደገድላችሁ? በሁለት የተከፈለ ነው። አንደኛው 49 አንቀጽ ያለው በእንተ እያለ 49 አንቀጽ ያለው በእንተ ነፋሳት፣ በእንተ ጳጳሳት፣ በእንተ ካህናት እያለ አጠቃላይ እያነሳ የሚሄድ ማለት አንደኛው ክፍል። ሁለተኛው ክፍል ደግሞ ሁለተኛው ኪዳን የሚባለው ምን አይነት ነው ሲባል ምንም አይነት አንቀጽ የሌለው ነገር ግን 3 አረፍተ ነገሮችን የያዘ አንደኛው በውስጡ ማለት ጠቅለል ብሎ 3 ነገሮች የክርስቶስን ነገር የሚናገር፣ ሁለተኛ ወደፊት የሚመጣው ሐሳዊ መሲህ አሁን ዓለምን እያተራመሰ ያለው ሐሳዊ መሲህ ምልክቶችና ስለ ሐሳዊ መሲህ መወለድ የሚናገር ማለት ነው። ሶስተኛው ስለሚመጣው ዳግም ስለሚመጣው ስለ ኢየሱስ ክርስቶስ ስለ ምጽአት የሚናገር ማለት ነው። ከዚህ መካከል ነው ሁልጊዜም የምናደርሰው 7ቱን ኪዳናት ለይተውናል። የመጀመሪያው ትምህርተ ኅቡዓት ይባላል። ስለ ሥጋው ወደሙ ብቻ የሚናገር፣ ስለ ምስጢረ ሥላሴ የሚናገር፣ ስለ ምስጢረ ቁርባን የሚናገር፣ ስለ ምስጢረ ሥጋዌ የሚናገር፣ ስለ ምስጢረ ጥምቀት የሚናገር፣ ስለ ምስጢረ ሙታን የሚናገር ማለት ነው። ሁለተኛው ጠዋት ላይ የምናደርሰው ኪዳን የሚባለው 9 ኪዳን። ሶስተኛው እግዚአብሔር ዘብርሃናት ቤተክርስቲያን እየተገለገለችበት ያለው ማለት ነው። እኛውን ሁሉ የምናደርገው እግዚአብሔር ዘብርሃናት ደግሞ አዲስ አማኝ ሲመጣ የመጀመሪያው ወንጌል እየተማረ ጥምቀት ያስፈልገዋልና ሲጠመቅ እየተጸለየ የሚጠመቅ ማለት ነው። ይህ ተጸልዮ ሲጠመቅ ኃጢአት ሲያሰራው፣ ጣዖት ሲያስመልከው፣ ሲያስመነዝረው፣ ሲያስመርቀው፣ ሲያስዋሸው የነበረው ሰይጣን የለቀቀው እንደሆነ ጸጥ ብሎ ይጠመቃል ማለት ነው። ያለቀቀ ከሆነ አይኑን ያስፈጠዋል፣ አረፋቱን ያስለቅቀዋል፣ ጥርሱን ያስፋጨዋል፣ ያጋጨዋል ማለት ነው። መላስ ያጠምቁታል። ጸጥ ሲል 3 ዓመት ሲሞላው የልጅነት ጥምቀት ያጠምቁታል ማለት ነው። ይህ ሶስተኛው ነው። አራተኛው በይንተ ቅድሳት ቅዳሴ ላይ ተጎንብሰን የተደፍተን የሚነበብልን በመንፈሳዊው ከአጣዊው ሕይወት እስከ ፓትርያርክ ድረስ እያነሳ የሚጸልይ፣ በሥጋዊው ከታችኛው ከወታደሩ ጀምሮ እስከ ንጉሠ ነገሥቱ በየማዕረጉ ለነፋሳት ለአድርይት የምትጸልይ ቤተክርስቲያን፣ ለየትኛውም ለሚያቃጥል ሳይቀር የምትጸልይ ቤተክርስቲያን፣ ለጠላቷ የምትጸልይ ቤተክርስቲያን፣ ስለ አየር ንብረቱ የምትጸልይ ቤተክርስቲያን። በዚህ አውድ ማለት በዚህ ወቅት ስለ አየር ንብረቱ ውሃው እንዲባረክ፣ ንፋሱ የተባረከ እንዲሆን፣ ማዕበል ሞገድ ተነስቶ ሀገር እንዳይናወጥ በዚህ መልኩ ስለ ሁሉም ነገሮቹ በአጠቃላይ የምትጸልይ በዚህ አውድ ስለዚህ አስተምሯ ማለት ነው። ሌላው ዲያቆኑ በቅዳሴ ክፍለ ጊዜ 5ኛው ማለት ነው የሚጸልየው በሰማይ ነው። 6ኛው
ቄሱ ስጋውን ደሙን አክብሮ ለውጦ ሊያቀብል የሚጸልየው ቅዳሴ ጊዜ ይባላል። ሰባተኛው ግን እኛ ስጋውን ተቀብለን ወደ ደሙ ስንሄድ በሐልዮ ኃጢአት እንዳንሰራ የሚጸልይ ቅዱስ ስሉስ ማለት ነው። ምዕመናን መመላለስ ትኩየለ በደንብ ልናውቅ ይገባል። ትናንትና በደለን ሊሆን ይችላል፣ ትናንትና ሰርቀን ሊሆን ይችላል። ዛሬ ተመልሰናል። ከተመለስን በኋላ ግን ምንድን ነው የቤተክርስቲያኗ ስራ? ምንድን ነው ዓላማዋ? አስተምሮቷ ዋናው ለምንድን ነው ዓላማው ሲባል ሁሉንም ስራ ወስዳ የእግዚአብሔር መንግስት ማወረስ ነው። ክርስቶስን መስበክ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን የሚሰብክ ቤትም ዓለም የለም። ለምን ብትሉኝ በጽንዋት ትሰብከዋለች፣ በጸናጽል ትሰብከዋለች፣ በበገናው ትሰብከዋለች። ቤተክርስቲያን በአጠቃላይ ሁሉም ትርጉም ስላላት ነው። ታዲያ ወደዚህ ስንመጣ ስጋውን ተቀብለን በሐልዮ በሐሳብ እንዳንዋሽ፣ በሐሳብ እንዳንሰናከል፣ በሐሜት እንዳንወድቅ፣ በሐሳባችን ኃጢአት እንዳንሰራ ስጋውን ተቀብለን ወደ ደሙ ስንሄድ የሚጸለይ ጸሎት ቢቻል ከካህኖች ቀርበን ከመምህሮቻችን ቀርበን መማር አለብን። ከመምህረ ንስሐችን ባይቻል ደግሞ ካህኑ ሁሉ የሚጸልዩት ካህናት ማለት ነው። ሉቃኑ 5 ሉቃን ሁሉ የሚጸልዩልን ማለት ነው። ይህ ምንድነው ሲባል የኛ የራሳችን ችግር ነው፣ የቃሉ ችግር። ቀርበን ምንድነው ከመቆረቤት ምን ያስፈልጋል? ምን መጸለይ ያለብን? መምህራን መጠየቅ፣ መምህረ ንስሐን መጠየቅ ማለት በትችት የተመላለ ህይወታችን በትችት ተሞልታ ከዛ በኋላ በነቀፋ ያኛው ስለቅም ያኛው ስለቅም እንደዛ እንደ ፈሪሳዊ ሳንጸድቅ ባዶ ሆነ ባለባበስ ብቻ ባዶ ነው የቀረሶቻል። እስከ መቼ ድረስ ከማይዘና ላይ ያስቆልኝ በደም ማየት ይጠበቃል። ወደ ራስ ማየት ነው። አሻጎ ማራመድ ምንም አይጠቅም። ፈሪሳውያን አልጠቀማቸው፣ ሰዱቃውያን አልጠቀማቸው፣ ረበናትን አልጠቀማቸው፣ አይሁድን አልጠቀማቸው፣ ሌዋውያንን አልጠቀማቸው። የተጠቀሙት እነማን ናቸው ሲባል ወደ ራስ ያዩት ቀራቸው ማለት ነው። ስለዚህ ከዚህ መካከል ቅድም የጠቀስኩላችሁ በአንደኛ ደረጃ ላይ ከሚገኘው ትምህርተ ኅቡዓት ከሚባለው የሚገኝ ትምህርተ ኅቡዓት ማለት ነው የረቀቀ ትምህርት ማለት ነው። ረቂቅ ትምህርት ማለት ነው። ረቂቅነቱን ምንድነው ሲባል የሥላሴን አንድነት ሶስትነት ምላስ ስፋት ርቀት ስለሚናገር አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምሉ ተወሰነ፣ ውስኑ መላ ብሎ ስለሚናገር ስለዚህ ረቂቅ ትምህርት ይባላል። ከዛ ቦታ ላይ ስውር ረቂቅ ተብሎ ይተረጎማል ማለት ነው። ከዛ ቦታ ላይ የምናገኘው እንዲህ ካለ አሁን አምባ ምንድነው ሲባል በሶስት ነገር ይጠበቃል። ሁለተኛውን ነው ያሳያችኋል። የመገኛውን ነግሬያችኋል። ሰማችኋል። አንደኛውን ልያችሁ ነበር የት ይገኛል አይደላችሁ? እሱን ነገርኋችሁ አይደል? ከምን ላይ ነው የሚገኘው? ርዕሳችን ንገሩኛ። ቡና ማፍላት ሄዳችሁ ነው ሴቶች? ወንዶች ኳስ ጨዋታ ነው። መቼም ኳስ ካለ ያው አጨክሙ ለኳስ መድኃኒዓለም ዚያረቁማ የለም ቢላችሁ የማንቸስተር ደጋፊ የሳቱ ተቀራላችሁ። ይገርማል። ማን ፈጠረህ? የለም። የማንቸስተር ኳስ ተጫዋች አንዱ ቁጥር ውስጥ ደሞዝ ውስጥ ከቤተሰቡ ይታወቃል። የገሌ ስም ብጠራዚቃ የገሌ ስለማይጠቅም ነው። የገሌ ጫማ ቁጥር ስንት ነው ታውቁታላችሁ? ስላሴ ስንታችሁ? የለም። ማን ፈጠረህ? የለም። እንዴት ተወለደ? የለም። ቅዱሳን እንዴት ነው? የለም። ጻድቃን የለም። ሰማዕታት የለም። እንዲህ በጣም ያሳዝናል። ስለዚህ መካንነት ማለት እኮ ነው። መካን ማለት እያሉ አለመኖር፣ ከእውቀት ነፃ መሆን፣ መታጠል፣ ከሥርዓተ ቤተክርስቲያን መውጣት፣ ከአምልኮተ እግዚአብሔር መውጣት፣ ይሄ ነው መታጠል ይባላል። ታዲያ ይህን ካልን አምባ በሶስት ነገሮች ይጠበቃል። የመጀመሪያው በበር አንደኛው፣ ሁለተኛው በምን ይጠበቃል? በድር። ሶስተኛው በምን ይጠበቃል ካልኋችሁ የሚጠበቀው በላባ ማለት ነው። ፊት ለፊት የመጣውን ጠላት በምን ይመለሳል ከተባለ በበር ይመለሳል። ወደ አምባው ጠላት ይመጣልና ጠላት ሲመጣ ፊት ለፊት ተያይቶ ተጋፍጦ ይመጣውን በምን ይመለሳል? በበሩ ይመለሳል ማለት ነው። በመጣበት መንገድ ተሰውሮ የመጣው ደግሞ በድር ነው የሚመለሰው። ተሰውሮ በመቀር ማለት ነው። በላይ የመጣውን ደግሞ በላይ ይመጣልና በላባ ተናዳፊ ምናምን ለቢያ ለሲመጣ በላባ ይመለሳል ማለት ነው።
ስለዚህ በዚህ ይጠበቃል። በስንት ነገር አባ ይጠበቃል ከተባለ በሶስት ነገር። በስንት ይጠበቃል አሏችሁ? አንደኛው ምንድን ነው አሏችሁ? ሁለተኛው በድር፣ ሶስተኛው በላባ። ድር ምንድን ነው? ሸረሪት ድር ነው። ድር ምንድን ነው? ከተማው እኮ እድር ነው እንጂ የሚለው ድር አያውቅም። እድር ታውቃላችሁ? ድርስ እናቶች ስፌት መስራት ትችላላችሁ? ምንድን ነው ታደርስ ትችላላችሁ? እርግጠኛ ናችሁ? ለማንኛውም ማለት ነው አሁን ሁሉ ነገር ስለተረሳ ስልጣኔ አይደል? ስልጣኔ ስለሆነ ነው። በሚገርም ሁኔታ አሁን የመጀመሪያው በምን ይመለሳያቸዋል? በበር ያዙልኝ። ሁለተኛው በድር፣ ሶስተኛው በላባ። አሁን ይያዙ ልንመጣ ነው። ይሄ አምባ ማን ነው? ጽኑ አምባችን የተባለው ማን ነው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እየተረጎሙላችሁ ጽኑ አምባ የተባለው ማን ነው? ማን ነው አሏችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ማን ነው አሏችሁ? አምባ በስንት ይጠበቃል? በምን አንደኛ፣ ሁለተኛ፣ ሶስተኛ። አሁንም አንደኛ፣ ሁለተኛ፣ ሶስተኛ በላባ። አሁን ጽኑ አምባችን የተባለው ማን ነው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተወልዷል ማለት ነው። ሲወለድ ግን ውእቱሰ ንጹሕ እምነሰለስቱ ግብራት፣ እሱ ከሶስት ነገሮች ምንድነው? ንጹሕ ነው። ዘውቶሙ ዘር ወሩካቤ ወተስሎተ ድንግልና፣ እሱ የመጀመሪያው ዘር የሚባለው አብራካል፣ ከዛ በኋላ ሩካቤ የሚባለው፣ ከዛ ምን አለ? ተስሎተ ድንግልና የሚባለው። አምባ በሶስት ነገር እንደሚጠበቅ ጌታችን መድኃኒታችን ኢየሱስ ክርስቶስም ከሶስት ነገር ተጠብቋል ማለት እንጂ ካላን ነገር ነው። ከሶስት ነገር ለመጠበቁ ደግሞ ያስፈልገው ከድንግል መወለድ ነው። ምን ያላችሁ ነው? ከማናማችሁ? ከድንግል። በምን ምክንያት ነው ከድንግል የተወለደው? ለምንድን ነው ከማህፀን ያልተወለደው? ከድንግል የተወለደው ለምንድን ነው ሲባል አንድ ሶስት ነገሮችን እነግራቸዋለሁ። የመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል የተወለደበት መሰረታዊ ምክንያት ምንድነው ከተባለ ሰው የሆነ አምላክ እንደሆነ ለማስረዳት ማለት ነው። ምክንያቱም በዘር በሩካቤ የተወለደ ቢሆን ሩቅ ብእሲ ወልደ ዮሴፍ ባቱ ነበረ ነው። ስለዚህ ሰዎቹ እንዳይጠራጠሩ በየቱም ድንግልና ተጸንሶ በየቱም ድንግልና ተወለደ። አንድ በሉ። ሁለተኛው ምክንያት ሶበሰ ተወልደ እግዚእነ በሩካቤ ብእሲ ወብእሲት ብዙኃን ታዘብኩ ወምረሰ ይዋሰተ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደኛ በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበረ። ማን? ይህ አማንያን ማን? አሕዛብ ማለት። ሶስተኛው ምክንያት ወደዚህ ዓለም ለመውደቃችን ማናት? ምክንያቷ ሲባል ማናት? ሔዋን ናት። ሔዋን ማናት ሲባል ደግሞ ድንግል ናት። ምንድን ናት አሏችሁ? እስቲ ድንግል ናት ወይስ? አዎ ድንግል ናት። ሔዋን ወደዚህ ዓለም ለመውደቅ ከገነት ለመውጣታችን ከእግዚአብሔር ለመጣላታችን ወደዚህ ወደ ምድረ ፋይድ ጽኑ መከራ ወዳለበት ቦታ እሾሁ እንቅፋቱ ወደሚያሰቃየን ቦታ እንድንወልድ ያደረገችው ማናት ሲባል ሔዋን ናት። ሔዋን ደግሞ ማናት ሲባል ድንግል ናት። ማናት አሏችሁ? ለመውደቃችን ምክንያት ማናት? ሔዋን ማናት? እስቲ ንገር እስቲ። ሳትበሩ ድንግል ናት በሉ። ያገባችሁ ከመቼዋ ነው? በግብረ ሥጋ የተዋወቁት በግብረ ያወቃት መቼ ነው? ከወደቁ በኋላ ስለሆነ መጀመሪያ ምንድን ናት ብያችኋለሁ?
ድንግል ናት። ወደ ዓለም ለመውደቃችን ማናት? ርስታችንን ለማጣት ርስታችንን ገነትን እንድንወጣ ያደረገን ማናት? በሔዋን ምክንያት ኃጢአት ገባ። ሔዋን ማናት ሲባል ድንግል ናት ማለት ነው። ወበእንተ ዝንቱ ጽድቅነ ኮነ በማርያም ድንግል፣ ጽድቃችን ደግሞ በማርያም ሆነ። ማርያምሰ ድንግሊቲ፣ ድንግል ማርያም ደግሞ ምንድን ናት? ንገሩኛ። አረ ንገሩ። ድንግል ናት። በሶስት ወገን በሐሳቧ ድንግል ናት፣ በስጋዋ ድንግል ናት። በንጻ ስጋ፣ በንጻ ነፍስ፣ በንጻ ልቦና ሁሉ ምንድን ናት? በሐሳቧ ያልበደለች ማን ናት? በስጋዋ ያልበደለች ማን ናት? ተመልከቱ። በሶስት ወገን በሌላ መልኩ ጽኗን ባትብል እንመጣለን ጊዜ ካለ ማለት በሔዋን በመጀመሪያዋ ሔዋን ድንግሊቷ ገነትን አጣነ። በሁለተኛዋ በንጽሕተ ንጹሐን በቅድስተ ቅዱሳን በድንግል ማርያም ደግሞ ገነትን አገኘን። በገነትን ያገኘን ወደ ቀደመው ጽድቃችን፣ ወደ ቀደመው ክብራችን፣ ወደ ቀደመው ማንነታችን፣ ወደ ቀደመው የማንነት ቦታችን የተመለስባት ማናት ሲባል ድንግል ማርያም ናት ማለት ነው። እየሰማችሁ ነው? ስለዚህ ጽኑ አምጣችን በስንት ተጠብቋል? በሶስት በምን በዘር የመጀመሪያው በበር ነው። አሁን ደግሞ ለክርስቶስ ሲሆን በምን ነው? ንጹሕ ንጹሕ ምን ለሰለስቱ ግብራት ሶስቱ ግብራት የተባሉ ዘር፣ ሩካቤ፣ ሌላው ደግሞ ምንድነው? ሰስሮተ ድንግልና ማለት። ሁለተኛ ማን ነገራችሁ? ጽኑ አምባችን የተባለው ማን ነው ሲባል ኢየሱስ ክርስቶስ። ጽኑ አምባችን ደግሞ ምን አስፈልጎ ተባለ? ሶስት ነገር በሶስት ነገር ይመስለናል። የመጀመሪያው በኃይለ ዘር፣ ሁለተኛው በኃይለ ንባብ፣ ሶስተኛው በኃይለ እንስሳ። ኃይለ ንባብ ኃይለ ዘር ማለት ምንድን ነው? ኃይለ ዘር ማለት ምንድን ነው? እየሰራችሁ ነው? አምባችን ማን ብያችኋል? አሁን በምን ይመስለናል? በሶስት ነገር። የመጀመሪያው ምን ብያችኋል? ኃይለ ዘር በምስል በኃይለ ዘር እኛን ይመስላል። ሁለተኛው በኃይለ ንባብ ኃይለ ንባብ እስቲ በኃይለ ንባብ ይመስላል። ሶስተኛው በኃይለ እንስሳ ይመስላል። በሱ ነገር መሰረት ሲጥሯቸው የመጀመሪያው አንድ ቃል ናቸው። የመጀመሪያው ሁለተኛው ሶስተኛው ኃይለ ዘር፣ ኃይለ ንባብ፣ ኃይለ እንስሳ ሲበሏቸው ሲበሉ ኃይለ ዘር ምንድን ነው? ኃይለ ዘር እኛ መስሎናል ሲባል አምባችን የተባለው ኢየሱስ ክርስቶስ በኃይለ ዘር እኛ መስሎናል ሲባል ምን ማለት ነው? ኃይለ ዘር የሚለውን ማየት ያስፈልጋል። ኃይለ ዘር ምንድን ነው ካለ ቀስ በቀስ ማደግ። ኃይለ ዘር ማለት የኛ እድገት ቀስ በቀስ አምላክ ነኝና አንድ ጊዜ ልደግ አላለም። የሰማችሁ ነው? አንድ ጊዜ ልደግ አላለም። ምን እያለ ያደገው? ቀስ በቀስ ነው ያደገው ማለት እንዘይት የዘላዝማዱ ለቤተሰቦቹ እየታዘዘ አምላክ ሲሆን ሁሉን የሚያውቅ ሲሆን ነገር ግን በግዕዘ ሕፃናትን ሳያፋልስ ቀስ በቀስ ማለት እሱ ነው። በዚህ ምክንያት ነው። ሁለተኛው በኃይለ ንባብ ማለት እንደኛ በመናገር ማለት እንደኛ በእምር የሚለውን በመናገር ማለት ነው። በኃይለ እንስሳ ማለት ማለት ነው ከተባለ እንደኛ በመብላት በመጠጣት በመተኛት በመነሳት ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ስጋ የስጋን ገንዘብ ስላደረገ እንደኛ በልቷል፣ እንደኛ ተኝቷል፣ እንደኛ ተነስቷል። ይኸው ሐዋርያት ንቃ ተንቅልፍ ንቃ ብለውታል። አውሎ ነፋስ በተነሳባቸው ጊዜ አድነነ ከመ ንሙት ተንሥእ እያሉ ይህ አውሎ ነፋሱ ገልብጦ በማዕበል ሞገድ ምክንያት እንዳንሞት ተነስ ንቃ እያሉ ክርስቶስ ሲቀሰቅስ እንመለከታለን። ወንጌሉ ለማለት በዚህ መስሪያ ማለት እንዲህ ከሆነ በአምባ በምን ይጠበቃል ብያችኋል? በሶስት ነገር በምን ይጠበቃል? በበር ይጠበቃል። እዚህ ጋር ልምጣ። በበር እንደጠበቀ ፊት ለፊት የመጣው ነው። ፊት ለፊት ሲመጣ ጠላት በምን ነው የሚጠበቀው? በበር ማለት ፊት ለፊት ማን መጣ ሲባል ሰይጣን መጣ። ወደ ማን? ወደ ጌታችን መድኃኒታችን ኢየሱስ። ከላይ ግን አንድ ነገር ልንገራችሁ። ሰይጣን ማለት ምን ማለት ነው? እንደው ትርጉሙ ባይጠቅመንም አምስት ነገሮችን ላይ የመጀመሪያው ሰይጣን ማለት እንጉርጉር ማለት ነው። ምን ማለት ነው? እስኪ እንጉርጉር ማለት እንጉርጉር ማለት ሰይጣን ተራ አጥጥቶ
ምን ማለት ነው ከተባለ ስኖቱ አንቆርቆረ ለዓይነ እግዚአብሔር በእግዚአብሔር ላይ አጉረመርሟልና። ምን ማለት ነው? ምን ሆነ ያጉረመረመ? የመጀመሪያ መላእክት የተፈጠሩ ጊዜ እሱ በማይረግም በቦታም ከፍ አድርጎ ስለነበረ፣ ስለዚህ እኔ ማን ፈጠረን? መኑ ፈጠረን? ማን ፈጠረን? ከወዴት መጣን? ማየት መጣን? ከወዴት መጣን? በበርስነም ተፈጠርነ፣ እርስ በርሳችን ተፈጠርነ፣ ወሚመ እምካን ወይስ ከሌላ አካል ተፈጠርነ ብለው መላእክት ሲናገሩ ራሱ ምን አጉረመረመ?